አንድ የመቃብር ስፍራ ላይ ይተኙ ልጠይቃቸው ተብዬ ነው እስቲ ልግባና ልጠይቃቸው ሰላም ማማ እንዴት አሉ ደህና ነው ታባታችሁ ደህና ወንድ እግዚአብሔር ይመስገን ማን ልበል የእርሶ ስም ሃይማኖት ዘለቀ ይባላል እዚህ ከመጡ ቆዩ እንዴ 13 አመቴ ነው እዚህ ሽንቁሩ ሚካኤል አዎ እንደው ጸበል እየተጠመቁ ነው አሁን ሰው ሳታ አልወርድም ነችዬ አዎ ሰው የሚያወርደው ታለ አዎ ባልጋ ነበር ሰው እንደዚህ ጣርቃን እየከፈለልኝ እሺ እንደዚህ ለነሱ እየከፈልኩ ነበር አሁን ደግሞ 3 ወር ሆኗል ካጣሁት ያምባሻ መግጃ እንኳን ችግር እየሆነን ለነሱ ለምከፈል አይደለም የራሴ የተሸገርኩ መጣ ከኑሮ ሁኔታ ማለት ነው ኑሮም ይከብዳል አባቴ እዚሁ ጠበል እየጠጣው ነው ያው ሰው የለኝም ያው ሲመጣ በ2 ሽመል ነበር የሚሄድ አሁን ግን በአንድ ሽመልም ያው ሰው ነው የሚያስተኛኝ የሚያነሳኝም ሰው ነው ምንድነው ያለው ችግር ትልቁ ችግር ያው እንደመታት ነገር ያርገው እግሬን ስንክልክል አረገ አሁን እዚህ መሬት ላይ ቢቀመጥ አልነሳም ትንሽ ግን እቺንዬ አሁን ጉባኤ ለጉባኤ ቆማለሁ ማታ ግን ሰው ነው የሚያስተኛኝ ጠዋትም ሰው ነው የሚያነሳኝ እዛ እንግዲህ ምግቡ የጠርቃን ነው ምግቡን ሰው ነው የሚያመጣለው በጎ አድራጊ እሷም እንደዚሁ ክራይ ቤት ቆይታ አሁን እዚሁ መቃብር ቤት ናት እሷ ከጊዜ በኋላ ነው ይሄ በሽታ የመጣው የርሶ ወይስ እንዴት ነው እኔ አዎ 2000 ዓመተ ምህረት ነው ያው እንትን ማሳ ውስጥ ቀብረው ጤፍ እያረምኩ ነበር ጤፉንም ይዘራለው ይጠፋል ይዘራ ለካ 3 ክንድ በዚህ ቦታ ቆፍሬና አውጣ ብሎኝ ጦንቃይ ቤት እጄ ማለት ነው አይ አወጣው ቢቸግር አወጣው እንግዲህ ጠበል ረጭቼበት እሺ ከዛ በቃ አሁን ወደኩ ካወጡ በኋላ ካወጡ ወዳ ከዛ ዳ ወደኩ የጠንቋዩም ትእዛዝ አልሰራም አከምን ሲሄድ አላገኝም መፍትሄ የለውም ጠበል ብቻ ነው የሚሄደው እዚህ በላይ ጠበል ሲሄድ አቦይ ጠበል ሄድኩ ዳንኩ ተበልሼ አምልኮ ምናምን አውሄ ላይ ዳኑ እኮ እሺ የት እኛ ሀገር ነው ደራ እሺ ደራ ወረዳ ነው እኛ ሀገር እሺ ከዛ ድኜ ነበር ተዛሬ ደግሞ ሰዋጣው የሚያመላልሰኝ ሩቅ ነው ተኛ ላይ እዛ ማን ምግብ ይስተኝ ተመልሼ ወደ ቤት ገባ እየባሰኝ መጣ ከዛ ወደዚሁ መጣው እንግዲህ ሽንኩሩ ሚካኤል 2004 ከ2004 ጀምሮ እዚህ ነው ያሉት እዚሁ ነኝ ያለሁት ይሄ አሁን መቃብር ቤት ነው አይደል መቃብር ቤት ነው አሁን እዚህ ስር መቃብር ነው እዚሁ ላይ እነሱ የሰሩት ላይ ነው እነሱ ለምኜ አጭር ነበረች ይሄንን ከፍ አድርጌ ያው ቅዳሴ አዶን ኳስ ይባል እግሬን ኳስ ሲደነዝዝ ለማቆም እቺን እንደዚህ ያውጪ ገመድ አለች እሷን እየነሳለሁ እንጂ እንደዚህ ነው ያለ ነው እንጂ እንደዚሁ በወንድሞቻችን በእናቶቻችን በእህቶቻችን በአባቶቻችን እገዛ ነው እዚህ ያለን እንጂ ቤተሰብ የሚረዳ ሰው የለም ሰው ልርዳውት ብላ አሁን ስልክ ቁጥር አለዎት ስልክ ቁጥር አለኝ እስቲ ተናገሩ 0916 58 57 89 መጨረሻ ይድጋሙት 0916 58 57 89 እንግዲህ ስልክዎት ይሄ ነው አካውንት ቁጥር አለዎት እንደው ሰው እግዚአብሔር እንደው ቸርነትን የሚያደርግ ሰው ካለ አካውንት ካለዎት እንደው ብናገሩ አካውንት የለኝም የለዎትም ይሁን አባቴ አካውንት የለኝም ችግር የለውም እግዚአብሔር የፈቀደለት ሰው በስልክ ደውሎም እንደው አይዞትን ይበርቱ ሚል ሰው ካለ እሺዮ ምልካኝ ሰው ካለ ደግሞ መጣለው እኔ እቺን ያዟት እስቲ እሺ እንግዲህ እግዚአብሔር ስለኝ እቺን ቁጠሯት እስቲ ቁጠርልኝ እጄ ስለማርሲ ነገር ይተናል እግዚአብሔር እንግዲህ ጤናችሁን ይስጣችሁ ቅዱስ ሚካኤል እርዳቸው እነዚህ ልከዋል አመርቋቸው እነሱ እሺ እንግዲህ እግዚአብሔር ይስጣቸው ባሉበት ቦታ ይጠብቃቸው ዘመዶቻቸውንም እንደሱንም ባሉበት ቦታ ወልደውም ከነተና ልጆቻቸው ከመከራ ስጋ ከመከራ ነፍስ ይጠብቅልን አሜን እግዚአብሔር አምላክ ጤናቸውን ይስጣቸው በሰላም ወጥተው በሰላም እንዲገቡ ቅዱስ ፍቃዱ ይሁንልን አሜን የሰሩትን ይባርክላቸው አሜን የተሰወረውን ይግለጥላቸው የጠመመውን ያቅናላቸው አሜን የራቀውን ያቀርብላቸው አሜን እንግዲህ እግዚአብሔር አምላክ እኛን እንደረዱ እሺ እግዚአብሔር ብር ነው እኔ አይደለሁም እሺ አስካለ ማርያም ወለተ መዲን
ወለተ ወልድ ወለተ ገብርኤል እንደገና አስካለ ማርያም አምስት ናቸው እነዚህ አምስቱ ሰዎች እሺ በሶ ሊቆላቸዋል እሺ በሶን እናድላለን ነገር ግን ደግሞ እናንተ የባሰባችሁ ናችሁና ለእናንተ ብዬ ነው እዚህ መቃብር ቤት መጥቼ እናንተ ለመጎብኘት እንደዚህ የባሰባቸውን እንደዚህ መውጣት የማይችሉትን ወጥቶ በሶ ቦታ መጋፋት የማይችሉትን ቅዱስ ሚካኤል ቅዱስ ገብርኤል እንግዲህ 44 ታቦት ባንዴ ላይ ይርዳቸው አሜን ድንግል ማርያም ከልጇ ታማላቸው አሜን እግዚአብሔር አምላክ እንግዲህ ዘመዶቻቸው እንግዲህ የሞቱትንም ደግሞ በመንግስተ ሰማያት ያሳርፍልን እንግዲህ ያው የሞተም ይኖራል አይደል መቼም አይ ሰው ልጅ መቼ ቆሞ የሚቀር የለም ቆሞ የሚቀር የለም ከመከራ ስጋ ያሉትንም ይጠብቅልን አሜን እኔ ደግሞ በተሳሳትኩት እንግዲህ መድኃኔዓለም እሱ እኔ ደካማ ላይ አድሮ እንደ ኃጢአቴ ሳይሆን እንደ ቸርነቱ እሱ ይጠብቃቸው አሜን የሰሩትን ይባርክላቸው አሜን ጥቂት ነገር ናት አባዬና ሌላ ጊዜ ደግሞ እንደው እግዚአብሔር ረድቶን እንመጣ ይሆናል ለኛ ብዙ ነው በዚህ ነው ያለ ነው እንጂ ይሄ ደግሞ ለኛ በጣም እውነቴ ነው እንደ 10,000 ነው ለኛ 10,000 ነው ይሄ እውነቴ ከሆነ ማለት ነው ሚካኤል በሚያውቀው እና እግዚአብሔር ይርዳችሁ ጤናችሁን ይስጣችሁ አሜን አንተ ደግሞ መልአኩን የላከ አሜን ወደዚህ የመራ ዛሬ ቅዱስ ሚካኤል መድኃኔዓለም ሁሉም ተራዳርቶ እነዛ ላይ አድሮ አንተን ወደዚህ ልኮልናል አንተንም ባለበት ቦታ ይሄ ከነ ቤተሰብ ይርዳልን መድኃኔዓለም ይርዳልን አሜን አባ እናንስተ አሜን እግዚአብሔር ይስጥልን ወለድከውን በሰላም አሳድግልን አሜን ተምረው እነሱም እንደዚሁ አገር የሚጠቅሙ ያድርግልን አሜን እንግዲህ ያን እንዲረዱ እናንተ ላይ ተቀብለው እንደዚሁ እናንተ ዘመድ የሚረዱ ያድርግልን አሜን እና እንደዚህ ነው እግዚአብሔር ጤናችሁን ይስጣችሁ አሜን እግዚአብሔር ይስጥልን ወሉ ሰላም ሁኑ ሸባይ ደህና ሁኑ እግዚአብሔር ይስጥልን ወሉ ሰላም ሁኑ እሺ ሰላም ሁኑ